ሰላም ሰላም፣ እንዴት ናችሁ? እንኳን ወደ ዩቲዩብ ገጻችን በደህና መጣችሁ። ዛሬ ደግሞ ሲኤምሲ ላይ ነኝ። ከሚካኤል ቤተክርስቲያን ጀርባ አያት ሪል ስቴት ግዙፍ የሆነ መንደር እየገነባ እንደሆነ ይታወቃል። ስለዚህ ሳይት አንዳንድ ጥያቄዎች ለመጠየቅ እዚህ ሳይት ላይ ተገኝተናል ማለት ነው። እዚህ ፊት ለፊቴ ደግሞ አንድ ወንድሜ ይገኛል። ስሙንና የስራ ኃላፊነቱን የሚያስታውቀን ይሆናል። ሰላም ጤና ይስጥልኝ፣ እንዴት ነህ? ስምህንና የስራ ኃላፊነትን አስታውቀን። መልካም እሺ፣ አመሰግናለሁ። ስሜ ነጋቱ ይባላል። የአያት ሽያጭ ባለሙያ ነኝ ወይም የሽያጭ አማካሪ ነኝ። እሺ፣ አመሰግናለሁ ንጋቱ፣ ስላገኘሁ ደስ ብሎኛል። እስኪ ስለ አያት ሪል ስቴት ሳይት አንዳንድ መረጃ ስጠን። አሁን ሳይቱ ምን ደረጃ ላይ ይገኛል የሚለውን እስከ መጀመሪያ እሱን ግለጽልን። መልካም እንግዲህ ሳይቱን ያው እንደምታዩት ፕሮግረሱ ሙሉ ከላይ አልቆ ውስጡ ራሱ ከፈልፋይ ሁሉ ተሰርቶ 90% የደረሰ ነው። ጂፕሰም የተሰራ ነው። ጂፕሰም ቦርድ የተሰራ ነው። ከ3 እስከ 12 ወር ውስጥ የምናስረክባቸው ቤቶች ናቸው። አሁን ያሉት ኦልሬዲ እንደምታዩት ነው። እያለቀ ያለ ከ90% እና ከዛ በላይ የደረሰ ግንባታ ላይ ነው። እንግዲህ ቅድም እንዳልከን እኔ ማይቼዋለሁ። ሳይቱ ይጠናቀቅ እንደሆነ ማየት ይችላል ማለት ነው። እንግዲህ እዚህ ሳይት ላይ እስኪ ምን ሌት ያለ ነገር አለው? ምን ኢንፍራስትራክቸር ውስጥ ለውስጥ የፓርኪንጉና ሌሎችም አገልግሎቶች እስኪ ያሉት ነገር በደንብ ግለጽልን። መልካም እንደ አጠቃላይ ሳይቱ ያረፈበትን ቦታ ስናይና አካባቢውን ስናይ ያው አካባቢው ታዋቂው ሲኤምሲ ከሚባሉት አካባቢ ውስጥ አንዱ ነው። ከተማ ነው እና ደግሞ ትልቅ ኮምፓውንድ ነው እየተሰራ ያለው። በኢስት አፍሪካ አንደኛ የሞል ስታንዳርድ ይዞ እየተሰራ ያለ ነው እና ደግሞ በውስጡ ምን አለ? እዛው ኮምፓውንድ ውስጥ ቪላ ታይፕ ዱፕሌክስ የሚባል ቤት አለ። ዱፕሌክስ ማለት አሁን ያለንበት ነው። ግራውንድ ፕላስ ዋን ኮምፓውንድ ውስጥ ነው። ግራውንድ ፕላስ ዋን ነው። 145 ካሬ ነው እና ለየት የሚያደርገው ነገር አንዱ እሱ ነው እና ደግሞ ብዙ ባለሙያዎች የሚመሰክሩለት የግንባታ ጥራቱ የተመሰከረለት ድርጅትም ነው። ያለንበትም ፕሮግረስም ይመሰክራል ብዬ አስባለሁ። እሺ እንግዲህ እዚህ ሳይት ላይ መግዛት ለሚፈልግ ደንበኛ ምን የተለየ ነገር ያገኛል? እና ደግሞ ቤቶቹ የካሬ አማራጮቹ አከፋፈሉን ብትገልጽልን። መልካም እዚህ ሲመጣ የተለየ አማራጭ የሚያገኘው ምንድነው? እስከ 20% ዲስካውንት ያገኛል። ለምሳሌ 40 ካሬ አለ። ለሁሉም ደግሞ አማራጮች አሉ። አማራጭ ማስለ የካሬ አማራጮች ማለት ነው። ከ40 ካሬ ጀምሮ እስከ 145 ካሬ ማለት ነው እና አሁን ለምሳሌ በ40 ካሬዋ ያለቀለት አሁን እንግዲህ ጂፕሰም ምናምን የገባለት ነው 3.6 ነው የሚሸጠው። ይሄ በጣም ትልቅ ኦፖርቹኒቲ ነው አሁን ለሚመጣ ሰው ጥሩ አጋጣሚ ነው። እናም ደግሞ ዱፕሌክሱንም ሰናይ በጣም ዝቅ ባለ ዋጋ 20% ዲስካውንት እየተደረገለት ይሄናል ፕሮግረስ ሊደርሱ ይሄ ራሱ በራሱ ልዩ ያደርገዋልና ሁሉም ገዝቶ ተጠቃሚ ቢሆን ላለው ሐሳቡ ላለው ሰው ማለት ነው። እሺ በጣም የማመሰግነው እንግዲህ ከሞላ ጎደል መረጃዎችን ሰጥተናል። በጣም እናመሰግነው። አንድ ጥያቄ ግን አለኝ። ምናልባት አንዳንድ ደንበኞቻችንን በዩቲዩብ ገጻችን ላይ የተለያዩ ጥያቄዎች ይጠይቁናል እና አንድ ደንበኛ መጥቶ ስለ አንድ ቤት ሙሉ ክፍያ ከተስማማ በኋላ ተጨማሪ ክፍያ ያስከፍላሉ። ይሄ ከተስማማው በላይ ያስከፍላሉ እና እናንተ ጋር እንዴት ነው? ከተስማማ ለምሳሌ አንድ ደንበኛ ቅድም የነገርከኝ 40 ካሬው በ3.6 ሚሊዮን ሙሉ ክፍያ ከከፈለ በኋላ ሌላ ተጨማሪ ክፍያ አለው ወይ? በጣም ጥሩ ጥያቄ ነው ያነሳው። እኛ ጋር ምንም አይነት የዋጋ ጭማሪ አይደረግም። መጀመሪያ አግሪመንት ከተፈራረመ አንድ ከስተመር ምንም አይነት ጭማሪ ሳያገኘው እስከ መጨረሻው ድረስ መጀመሪያ በተስማማው ዋጋ ነው የሚያገኘው። አሁን ሌላ ቦታ አንዳንድ ቦታ እንደምትሰሙት አይነት ነገር አይደለም። ውላችን ላይም እንደዛው ነው የሚለው። ምንም አይነት የዋጋ ጭማሪ አይደረግም ነው የሚለው። በጣም አመሰግናለሁ ንጋቱ። እንግዲህ በሌላ ጊዜም ደንበኞቻችን የሚጠይቁን ጥያቄ ይዘን መጥተን ተጨማሪ መብራሪያ ሰጠናል። ለዛሬው በጣም አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ ስለጎበኛችሁን። መልካም ምናልባት አድራሻህን ብታስቀምጥልን ስልክ ቁጥርና የተለያዩ ሶሻል ሚዲያ የምጠቀማቸው ከታች ታስቀምጥ። መልካም አድራሻችን ያው በዋትስአፕም በኢሞም በቴሌግራም ማግኘት ይችላሉ። እኛን በ0917 96 72 26 ላይ በመደወልም በዋትስአፕ በኢሞ በቴሌግራምም ሊያገኙን ይችላሉ። እናመሰግናለን። እሺ አመሰግናለሁ። እኔም አመሰግናለሁ። እንግዲህ የተከበራችሁ ተመልካቾቻችን ሲኤምሲ ላይ መጥቼ ስለ ሲኤምሲ ሳይት አንዳንድ መረጃ አግኝቻለሁ። ጠቃሚ የሚባል መረጃ እንደወሰዳችሁ ተስፋ አደርጋለሁ። የሽያጭ ሰራተኛው ስልክ ከታች የሚያስቀምጥላችሁ ይሆናል። በሌላ ጊዜም የእናንተ ጥያቄ ይዘን መጥተን የተለያዩ መረጃ እናቀርብላችሁ ይሆናል። ለዛሬ የነበረን ፕሮግራም ይሄ ይመስላል። መልካም ጊዜ። ምንድነው ተለመልክ?